ያለህበትን ሁኔታ በድል ለመወጣት ለማሸነፍ እነዚህን እውነታዎች ተረዳ። የመጀመሪያ ያለህበትን ወቅት ተረዳ። ብዙዎቻችን በምድረ በዳ ውስጥ ስንሆን ለምን እንደዚያ እንደሆነ እንገረማለን። እግዚአብሔር በጣም መልካም ነው። ከበረከቶቹ ከመገኘቱና በሕይወታችን ከሚፈጸሙት ተስፋዎቹ ጋር ተላምደናል። ያ መልካም ጊዜ ያበቃል ብለን አንጠብቅም። አንድ ቀን ግን ነገሮች ቀድመው ከነበሩበት ሁኔታ እንዳይደሉ እናያለን። እንዲህ በሚሆንበት ጊዜ ሁኔታው ግራ ከማጋባት ይልቅ ቆም ብለን ማስተዋልና እይታችንን ማስፋት በጣም ጠቃሚ ነው። እያለፋችሁበት ያለውን ሁኔታ አስተውሉ። ምክንያቱም ወቅቱንና ያላችሁበትን ቦታ ካልተረዳችሁ ለሁኔታው የምትሰጡት ምላሽ የተሳሳተ ይሆናል። ነገሩ ከአንድ በጣም ሞቃት ሀገር በጣም ቀዝቃዛ ወደሆነ ሀገር ከመሄድ ጋር ይመሳሰላል። አንዳንዴ እጅግ በጣም ከመቀዝቀዙ የተነሳ ቴርሞሜትሩ ከዜሮ በታች ሊያመለክት ይችላል። ያላችሁበትን ቦታ ማወቅ መልካም ነው። አለበለዚያ የሚያስፈልገውን ልብስ ማዘጋጀት ልትረሱ ትችላላችሁ። መንፈሳዊ ምድረ በዳን በተመለከተ ተመሳሳይ ነገር ሊሆን ይችላል። በዚያ ጠፍ ቦታ ሁኔታዎችን ካላስተዋላችሁ ግራ መጋባት ሊገጥማችሁ ይችላል። ምናልባትም ከፍ ያለ ዋጋ የሚያስከፍላችሁ ስህተት ልትፈጽሙ ትችላላችሁ። የኢሳኮር ልጆች ዘመኑን የተረዱና እስራኤላውያንን ምን ማድረግ እንደሚገባቸው የተገነዘቡ እንደነበሩ ከብሉይ ኪዳን እንመለከታለን። እግዚአብሔር ሆይ ወዴት ነው ያለኸው የሚል ጥያቄ የብዙዎች ሕይወት በሚያልፉበት ምድረ በዳ የሚነሱ ጥያቄዎች ናቸው። ስለሆነም ምድረ በዳ የዝግጅት ቦታ እንጂ በእግዚአብሔር የመጣል ወይም የመረሳት ቦታ አይደለም። ከምናደርገው የተሳሳተ ምርጫ የተነሳ በደረቅ ቦታ ወድቆ መቅረት ሊኖር እንደሚችል አስባለሁ። በክርስትና ሕይወታችን የቱንም ያህል አድገናል ብናስብ ምን ጊዜም ቢሆን በሕይወታችን መፍትሄ የሚያሻው ኃጢአት መኖሩንና በተሳሳተም በሕይወታችን አቅጣጫ የመሄድ ዝንባሌ እንዳለን መዘንጋት የለብንም። ስለሆነም አንድ ትልቅ መጥፎ ውሳኔ ወይም የተከታታይ የተሳሳቱ ምርጫዎች አጉል ቦታ ሊጥሉን ይችላሉ። ሆኖም አንድ መዘንጋት የሌለብን እውነት አለ። ይቅር ባይ አምላክና ድካማችንን ሁሉ የሚረዳ ሊቀ ካህን አለን። ስለዚህም ከወደቅንበት ለመነሳትና ራሳችን ላይ ካመጣነው መዘዝ ለመወጣት የመጀመሪያው እርምጃ ወደሚወስደን አባታችን በመመለስ አባት ሆይ ይህንን ያንን በማድረጌ ኃጢአት ፈጽሜያለሁ፣ ይቅር በለኝ፣ ይህንን ኃጢአት እናዘዛለሁ። አሁን ደግሞ በአንተ ጸጋ የልዩነት ሕይወት እኖራለሁ ማለት ይኖርብናል። እናንተ ራሳችሁ በፈጸማችሁት ስህተት በሕይወታችሁ ደረቅ ምድር ውስጥ ከገባችሁ ከጌታ ጋር ያላችሁን ግንኙነት አስተካክሉ። መማር ያለባችሁን እንዲያስተምራችሁ ፍቀዱለት። በተቻለ መጠን ቶሎ ከዚያ ቦታ ውጡ። እርግጥ ነው ጊዜ በጌታ እጅ ነው። ዘማሪው ዘመን ያለው በእጅህ ነው ይላል መዝሙር 31:15 ላይ። እስካሁን የተነጋገርነው እውነት ቢሆንም ምድረ በዳ ውስጥ የገባችሁት እግዚአብሔር አሁን እናንተን የሚያስተምርበት ትክክለኛ ቦታ ያ በመሆኑ ሊሆን ይችላል። እንዲህ መሆኑ በአንድ ወይም በሌላ መልኩ ሁኔታውን ለመረዳት አዳጋች እንደሚያደርገው አውቃለሁ። ይህን መጽሐፍ የጻፍኩበትን ምክንያት ይሄው ነው። እግዚአብሔር ምድረ በዳን እንዴት እንደሚያመለክተውና በዚያ ተጠቅሞ ኢየሱስን መሰል ሕይወት እንዲኖረን እኛን ማስቻል መሆኑን እንድትገነዘቡ መርዳት ነው። አንድ በግልጽ መረዳት ያለባችሁ ነጥብ እግዚአብሔር ወደ ምድረ በዳ ያመጣችሁ ለሰይጣን ተንኮል አሳልፎ ሊሰጣችሁና
ጨርሶ እናንተን ለመርሳት አለመሆኑን ነው። ከግብፅ የወጡት እስራኤላውያን ሁለተኛ ትውልድ ወደ ተስፋ ምድር ከመግባታቸው በፊት እግዚአብሔር እንዲህ በማለት ነግሯቸው ነበር። አምላክህ እግዚአብሔር ትእዛዛቱን መጠበቅህንና በልብህ ያለውን ለማወቅ ትሑት ሊያደርግህና ሊፈትንህ በእነዚህ 40 ዓመታት በዚህ ምድረ በዳ ጉዞ ሁሉ እንዴት እንደመራህ አስታውስ። ዘዳግም መጽሐፍ ምዕራፍ 8 ቁጥር 2። ስለዚህም ምንም እንኳ እስራኤላውያን በደል ቢፈጽሙም በሞኝነታቸው በምስጋና ቢስነታቸውና በአመፃቸው ምክንያት ምድረ በዳ ውስጥ አያሌ ዓመታት ቢያሳልፉም እግዚአብሔር ያንን ለመልካም ሊለውጥላቸው እንደሚችል ነው የምንመለከተው። በእርግጥ ያደረገው ያንኑ ነበር። በዚህ በጣም ደስ ይለኛል። እናንተስ? እንዳትሳሳቱ፣ በምድረ በዳ ውስጥ ስለሆንን ጌታ በሕይወታችን መስራቱን አያቆምም። ይልቁን በዚያም ውስጥ ይመራናል። ያለ እርሱ በዚያ ውስጥ ማለፍ አንችልም። ከዚያም በላይ እርሱ በሕይወታችን አንዳች ነገር ለማድረግ እስኪነሳሳ ድረስ አስታዋሽ አጥተን በዚያ ቦታ ያለ አንዳች ዓላማ እንኖራለን ማለትም አይደለም። የሚራራልን አባታችን እግዚአብሔር በፍጹም እንደዛ አያደርግም። በዚያ ውስጥ እያለን እንኳ እርሱ ድንቅ ሥራውን በሕይወታችን ይፈጽማል። ምናልባትም ዛፎቹን እንጂ ጫካውን ማየት አትችልም ሲባል ሰምታችሁ ይሆናል። ምድረ በዳን በተመለከተም ነገሩ ተመሳሳይ ነው። በዚያ ውስጥ እያላችሁ እግዚአብሔር ሲንቀሳቀስ ማየት ያስቸግራል። ይህ በጣም ጠቃሚ እውነት በግልጽ መታወቅ አለበት። ምድረ በዳ የሽንፈት ቦታ አይደለም። ሌላው ቢቀር ለእግዚአብሔር ለሚታዘዙ ሰዎች እንደዚያ አይሆንም። በራብ ሰውነቱ የደከመ የልቡን የሚያካፍለውና የሚያጽናናው ያልነበረው ኢየሱስ 40 ቀን በምድረ በዳ እየተፈተነ ነበር። ኢየሱስ በእግዚአብሔር ቃል ሰይጣንን አሸነፈ። ምድረ በዳ ለእግዚአብሔር ልጆች የሽንፈት ቦታ አይደለም። ነገር ግን በክርስቶስ ሁል ጊዜ በድል አድራጊነት እያዞረ ለሚመራን ምስጋና ይሁን። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14። እስራኤላውያን በምድረ በዳ በነበሩበት ጊዜ በዚያ አካባቢ በነበሩ ሕዝቦች ጥቃት እየደረሰባቸው ነበር። ጠላቶቻቸውን እንዲወጉ እግዚአብሔር ለእስራኤል ተናገረ። የእስራኤል ልጆች አሞራውያንን ዘኍልቍ ምዕራፍ 21 ቁጥር 21 እስከ 25፣ ሜዶናውያንን ዘኍልቍ ምዕራፍ 31 ቁጥር 1 እስከ 11፣ የባሳን ሰዎችን ዘኍልቍ ምዕራፍ 21 ቁጥር 33 እስከ 35 አሸነፉ። የእግዚአብሔር ዓላማ እንዲሸነፉ ቢሆን ኖሮ ለያዙት ቦታ እንዲከላከሉ ወይም መልሰው እንዲዋጉ አይነግራቸውም ነበር። ምንም እንኳ ያ የሽንፈት ጊዜ እንዲሆን ባይታሰብም አብዛኞቹ ሰዎች ወደ ተስፋው ምድር ሳይገቡ ሞተዋል። ይሁን እንጂ ይህ ያለመታዘዛቸው አሳዛኝ ውጤት እንጂ የእግዚአብሔር ዓላማ እንደዚያ እንዲሆን አልነበረም። ከምድረ በዳ ሕይወት ባሻገር ያለው ምክንያት በእግዚአብሔር ዘንድ ተቀባይነት ማጣት ወይም በእርሱ መቀጣት ማለት አለመሆኑን ይህ ግልጽ ሊያደርግላችሁ እንደሚችል አስባለሁ። ምድረ በዳ እግዚአብሔር እናንተን የሚጥልበት ወይም የሚረሳበት ቦታ አይደለም። እጃችሁን ወደ ላይ አንስታችሁ የምትማረኩበት ቦታም አይደለም። እግዚአብሔር አንዳች መልካም ነገር እያደረገ እንደሆነ ልታስታውሱ ይገባል። ምድረ በዳ ምልክቶችን፣ በረከቶችን፣ የሚያስፈልጋችሁን ነገር መትረፍረፍን ወይም ተአምርን የምትጠብቁበት ቦታ ሳይሆን ለሕይወታችሁ የእግዚአብሔርን ሐሳብ የምትፈልጉበት ቦታ ነው። ትክክለኛ ጸባይንና ብርታትን የሚሰጣችሁም ይኸው ነው። ራዕይ ሊኖራችሁ ይገባል። ልባችሁ ውስጥ ያለውን ተስፋ በተመለከተ ጥርት ያለ እይታ ከሌላችሁ ወደ ማጉረምረምና ተስፋ ወደ መቁረጥ ልታመሩ ትችላላችሁ። በሕይወት ውስጥ ትክክለኛ ቦታችሁን ከተረዳችሁ በዚያው ልክ ሕይወታችሁን በተመለከተ ትክክለኛ እይታ ይኖራችኋል። ምንም እንኳ ሲዳስሳችሁ
ባይሰማችሁም በሁኔታዎች ውስጥ የእግዚአብሔርን እጅ ታያላችሁ። ለእርሱ ያላችሁ ፍቅር ስለሚያድግ ከዚያ ውስጥ የሚገኘው ጥቅም ምንድን ነው ከማለት አልፋችሁ እግዚአብሔር ምን እንዳደርግ ወይም እንድሆን ነው የሚፈልገው ወደ ማለት ትሸጋገራላችሁ። ቀደም ሲል የጥንቱ ኢዮብን ገጥሞት ስለነበረው ግራ መጋባትና እግዚአብሔር ያደረገ የነበረውን መረዳት አለመቻሉን አስተውላችሁ ይሆናል። በየትኛውም አቅጣጫ የእግዚአብሔርን ነገር ማየት አልቻለም ነበር። የኢዮብ ሕይወት በዚያ አብቅቶ ቢሆን ኖሮ በእርግጥ አሳዛኝ ይሆን ነበር። ኢዮብ ግን ተስፋ አለመቁረጡ፣ እጅም አለመስጠቱ በእምነትና በተስፋ ተሞልቶ እንዲህ አለ። ግን እኔ የምሄድበትን መንገድ ያውቃል፣ ከፈተነኝም በኋላ እንደ ወርቅ እወጣለሁ ብሎ ይናገራል። ኢዮብ ምዕራፍ 23 ቁጥር 10። እንዴት የሚገርም መረዳት ነው! እግዚአብሔር ወዴት እየወሰደን እንደሆነ መረዳት ለእኛ ከባድ ቢሆንም እርሱ ግን መንገዱን ያውቃል። ስለዚህ ሙሉ በሙሉ በእርሱ መተማመን እንችላለን። ሐዋርያው ጳውሎስም ይህንን አስመልክቶ ሲጽፍ በእናንተ መልካምን ሥራ የጀመረው እርሱ እስከ ክርስቶስ ኢየሱስ ቀን ድረስ ከፍጻሜው እንደሚያደርሰው እርግጠኛ ነኝ ይላል። ፊልጵስዩስ ምዕራፍ 1 ቁጥር 6። ምድረ በዳ ውስጥ ብንሆን እንኳ ይህ እውነት መሆኑን እናውቃለን። ሰላምና ጸጋ ከሁላችሁ ጋር ይሁን።